ውጣ ከዚህ ድሮም አንተ ምንም ማስተዳደር አትችልም። ምን አባ ነው የምታገሰው? ከዚህ በኋላ ረዳቴ ጋር ተጠራርች እንደዚህ እየተቀበልኩ ምርግ ነው ማለት ነግሬሻለሁ። ይኸው ጭድ እያርከፈከፍኩ ነው ረግጬ የምጥልሽ እኮ ነግሬሻለሁ። አንተ ወንዱን መጀመሪያ ለቤት ጠርብ እንደዚህ ነው የማቆምሽ። ነግሬሻለሁ። ከዚህ ታግሼ በኖርኩኝ ሰማ እኔ እኮ የመሰለ ፊትሽን እኮ በሚከር በዋርካ ጭቃ ነው ለስኛ ያገባውሽ እንጂ ታውቂያለሽ ማንነትሽን ወንድነትህን አምኜ ተቀበልኩት። ቃረግሚ የቀበሌ ቤት ሰርቺ ላንቺ ህንጻ ማቆምኩኝ። እንደዚህ ይሄ ነው መልሱ። እኔ ህንጻውን አይደለም የምለው ፊኒሺንጉን ጨርስልኝ። ፊኒሺንጉን ከፈለግሽ መጀመሪያ ጸባይሽን አሳምረሽ ከማርሽ ከሰጠሽ በኋላ 140 ሙሉ ወስጂ እዛ ሰራልሻለሁ። ብር ነው 140 አሰኝም እኮ ወይ ለነስ ነው ዳቦሽ ምንድነው መጥቶ አካይድ ከዚህ ነይና 140 ሙሉ ይማሰራልሻለሁ። በቃ 140 ሙሉ እና የመስተዋት ስራ ድርጅት የምንሰጣቸው አገልግሎቶች ለድርጅት፣ ለመኖሪያ ቤቶች፣ ለሁሉም ለአፓርትመንቶች ሙሉ አልሙኒየም ስራና የመስተዋት ስራ እንዲሁም በርና መስኮቶችን የደረጃ አንድሪ ለደረጃ መወጣጫ እንሰራለን። አዲስ አበባና ከአዲስ አበባ ውጭ በተለያዩ ክልል ከተሞች እንሰራለን። አድራሻ ቁጥር 1 ለገጣፎ፣ ቁጥር 2 አያት ኖር ስቴት አጠገብ እንገኛለን። ለተጨማሪ አገልግሎት ከታች ባስቀመጥነው ስልክ ይደውሉልን። ይመቻቹ። ዛሬ ደምደም ብሎኛል። አይራዳለች አያቴ በገጀራ ገርፎ እንዳሳደገ ታውቂያለሽ። አቺ ናና ህፃና አንተ የምትርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀምበጀ በቃ ና እስኪ አታሪ ወርወርኩ ና ኧረ እኔ አይደለሁም ወንድሜ፣ ላንተ አላዘንኩትም። እዛ እኮ ፈጥሮ ገሽቶብኝ እኮ ነው ወንድሜ፣ ፈጥሮ ገሽቶብኝ ነው። አንቺ በዚህ እድሜሽ ነው እንደዚህ የምታውቀው? ኧረ አይደለም ወንድሜ፣ አሁን እኮ ጂም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው አዲስ ጂም ቤት እኮ እዛ ተከፍታ የሚገርም ጂም ካላመንሽ ና ወስጄ ላሳየው ወንድሜ። እናቴ ትመት ፈልጌው እኮ አይደለም ልቤ እኮ ነው። ኧረ እባክሽ ማራኪ ፊትነስ የምንሰጣቸው አገልግሎቶች የተሟላ የስፖርት ማሽን ከአሰልጣኝ ጋር ኤሮቢክስ፣ ሳይክል፣ ሰርኪዩት፣ ኤክሰርሳይዝ፣ ኪክ ቦክሲንግ፣ ስቲም እና ሳሙና። በተጨማሪም ለሴቶች ብቻ ለየት ያለ ፕሮግራም ከ4 ሰዓት እስከ 7 ሰዓት በሴት አሰልጣኞች እንሰጣለን። በጤና ዙሪያ ክትትል ለሚፈልጉ ደንበኞቻችን በባለሙያዎች ልዩ የሆነ ክትትል ያደርግላቸዋል። እንዲሁም የማራኪ ፊትነስን ቲክቶክ ፔጅ ፎሎ አድርገው ለሚመጡ ደንበኞቻችን ለ15 ቀን የሚቆይ የ10% ዲስካውንት በሁሉም አገልግሎቶቻችን ላይ እናደርጋለን። ፈጥነው ይመዝገቡ። አድራሻ ጀሞ 1 በረካ ህንጻ 4ኛ ላይ እንገኛለን። ለበለጠ መረጃ ከላይ ባስቀመጥነው ስልክ ቁጥር መደወል ይችላሉ። ይመቻችሁ። ተረገመ ሽማግሌ ዛሬ በጣም ና አይቻለሁ። ምን አንገት እንዳፈከደው እንዳደመርከው ዘለ ትንጠላቀቅ ነው አይደል? መጣው ኤ አጥሪ ምን እንዳረኩ እናቴ ሱቅ ልካይ ነው ሽንኩርት ገዛ ብላ እንደዚህ የሚባል ነገር እስቲ ገንዘብ ወጣ የታለ ዱቤ ነው ያለኝ ነገር ያሉ ሰፈር እንዳደይ ስመለስ እንዳደይ ሌባ አለ አይደል? ተረገመ አሁን ኮኔክቱ ነው አለ ያበደ ፊልም ነው የምወርደው። እንዴ አንተ ናውራት እንደዚህ አቮካዶ ልትበላ ሽንኩርቱ እስኪመዘን እኮ አንዱ ፊልም እየወረድኩ ነው። በእኔ ዋይፋይ ነው እንደምታወሩት ታዲያ? ምን ችግር አለው? እና ልታዘርፈኝ ነው? ጎረቤታችን አይደል አንተ እኛ ቤት መጣችሁ ዳቦ እየበላችሁ አይደል? እኛ ምንም የበላነው ነገር የለም። ይኸውልህ ለማንኛውም የኔን ዋይፋይ እንዳትጠቀም ከዚህ በኋላ እሺ። አዲስ እንትን መጥቶልሃል። ሳፋሪኮም ያዘጋጀውን የረመዳን ፓኬጅ ለምን አትጠቀም? ምንድነው እሱ ደግሞ? ምን መሰለህ ይኸውልህ ሳፋሪኮም መተግበሪያ ወይም በኤምፔሳ ያራዳ ልጅ ጓደኛዬ ቻው በላት ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦሮ? የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም የኔ አባቴ። እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር አላህ በሰላም ልኑርበት። ምንድን ነው እዛ ጋር በወፈር ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። እሺ ላጭስ ወጥ ወርበዳተ ምንም መስራት ነው። ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ዋው እየመጣሁ ነው። የፈጠነ እየመጣሁ ነው አባቴ። ሰላም ነው። በእግርሽ ነው እንደምትንቀሳቀሽው? በእግርሽ ነው እንደ ዘንድሮ የምትንቀሳቀሽው? ምን እናድርግ? ኧረ መኪና ትጂ ምን ሆነሽ ነው? ይናት ሰው ቲክቶከር ሆኖ እንዴት ቢያንስ ቢትስ እንኳን አጋዥም። ኧረ ታኩሪ እሺ መኪናው ነው
ምን ሆነሽ ነው? የራሴ መኪና እኮ ናት። ምንም ቢሆን አይዛ ይሻላባት ነው። እሺ ለስኪ ታኩሬ ይቅርታ ብለናል። እኛ ስለ ሰው ማንነት ሳታውቅ ዝም ብላ አፈን አትክፈት። ይቅርታ አይለምደንም። ሁለተኛሽ በዚሁ አጋጣሚ አንድ ነገር ልንገርሽ። እዚህ ከመጣሽ ሸራተን የሆነ ፕሮግራም አዘጋጅተናል። እስኪ አንዳንድ ነገር ነገር ታኩሬ እንዴት ነው አለቃ? ሰላም ነው። እንግዲህ እንደምታውቁት ብሩክ ሪል ስቴት ሸራተን ላይ ሚያዝያ 4 እና 5 ትልቅ የሪል ስቴት ኤክስፖ አዘጋጅቷል። እንደምታውቁት ባለፈው አትላንታ ዩናይትድ ስቴትስ ኦፍ አሜሪካ ላይ ትልቅ ሮድ ሾው አዘጋጅተን ነበረ። አሁንም ያንኑ ኮፒ ፔስት የሆነ ፕሮጀክት እዚህ ኢትዮጵያ ላይ ስለ ዱባይ ሙሉ መረጃ ስለ ሪል ስቴቱ ዱባይ ምን ትመስላለች፣ ለምንድን ነው ኢንቨስት የሚደረገው፣ ኢንቨስት ተደርጎስ ምንድን ነው የሚጠቀሙት የሚባለውን ነገር ሌሎች ሀገሮች ላይ ሰርተን ሌሎች ደንበኞቻችን ያስገኘናቸውን ጥቅም እዚሁ እናንተን ለማስገኘት ተገኝተናል። በዚህ አጋጣሚ የአይሮፕላን ቲኬትና የሆቴል ወጪ እኛንን የምንሸፍነው። ሙሉ ዱባይ የሚባለው ለምንድን ነው የሚለውን ሚያዝያ 4 እና 5 ተገኝተን መረጃ እንለዋወጣለን ማለት ነው። መልካም ጊዜ። አዴዶ ጋሼ ምንድን ነው የምጎሽ ማለት ለኔ አይደል ያመጣው? ትንሽ ላውድ ስፒከር ልትወልኮ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የሚገርም ጋሼ የበግ ድምጽና የአውሬ ድምጽ በመቀላቀል አርሶ ትሰራለች። በጣም ባለሙያ እንዴ! ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አንቺ ምንድነው ምሳሌ? ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ነው ጋሼ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሼ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው ምሳሌ? አይደለም ባስታጥል እንደ ኩል ሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያለቀም ጋሼ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ቢዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይድሎታል በቃ። እኔ እንደውም እንዴ እኔ ሰባት ዓመት የተመሰከረ እንዳይማቱ ጋሼ። ታች ሰፈር ያበደ ቃል ያዩት አሁን ግብተ ቀጥታ ነው ነው እንደሱ አትልበስ በእናትህ። ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከ በአንድ አይነ አርጋ በስነት አለ እንደ ባለፈው አርግና ገላለሁ ዳን ይዛውን ቀጥታ ነገር ስራ ማረግ ላይ ለምናጣ አንተናታሽ ዛሬ ያስጠላ ባቲ ላቢያጆ ቤት ወተከፈተሽ ነው ምንሽ ነው አባቴ እንዝርት የሆነ ቂጥ በስቶት ይደም ነበር። ታም ባላ ሳያሉ ያከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? ኧረ እኔ ብቻ አይደሉም የገባሁት፣ ሁለት ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይሽ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። ኧረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልቻልኩትም ቶሎ በይ የፈጠነ እስቴል አንቺ የታለቀው በእናትሽ ላይ ቶሎ ሊዘው የታለቀው ይወዱ እኔ አሁን ይሄ ነው እንዴ? አይገርምም? እንዴ አንተ ያበደ ቃደን ቃብድ ግን እሱ ያብዳል። አሳስከኝ ጣይኔን አስበላኝ። ኧረ ምን ነው በዶላሩ በቀጣሽ አጣችሁ ያያችሁ አትለፉን 5-10 ጣል አድርጎልኝ። እኔ ምን ይሄ ስንት ነው? 14 አያ ምንም አልሆንኩም እኮ እኔ እኮ አይጽፍም በእግሬ ሞክላሉ እንጂ እስኪ ብራቮ በል። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ 4ኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋች ለኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞኑን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት።
እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ ኧረ ንቃ ማን ይበሳው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ጠንብ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝታልኩ አፈር አባብላው እና ቀበረኛል እሺ ወንድሜ ሰላም አላችሁ ዝም ሰላም አብራት አይደል ነበር የተደወለው አዎ ደውለን ነበር በእናትህ በቃ ምን ተፈጥሮ ነው ቃዱካ አስቸገረን በጣም እየነዘረን ሀሪፍ ሰው ጋር ነው የደወላችሁት ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደብርደልስ እየቋጨው ሳልፍ ነው መስመር ላይ የተደወለው አንተ ነህ ማለት ነው ያንተን ስም ነው የሰማነው ከጎንደር እስከ ጅቡቲ ይቀጥላል የተባለ ኧረ ቀጠለ ቋጨውት እንጂ ሆሊውድ ላይ ለራሱ ቤት ተለጥፏል የት ነው ያለው ዝም ብላችሁ አሳዩኝ እስኪ ነው ያስካለች እስኪ ያሳዩ ቆጣሪውን አጥፊለት እንዳታጠፉ እኔ ካላችሁ መለሳለሁ እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው እኔ እንደዛ አይነት ነገር አይመችኝም ቤተሰብ ነን ኖ ዝም ብላችሁ አሳዩኝ እስኪ አሳዩ ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ ኧረ ቶሎ አስወጣልኝ እኔ አባቴ ይኸውልህ ፈርኒቸር ቤት ነው ለካ ብዬ ልኬው እኮ ነው ቆጣሪ ብሎ የገባው ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ ሁለት ሰው ገልብጠው ክስ ላይ ነው ያለው ሞተዋል ውክልና ሞልቷል እኔ የምታሰረው በቃ ይኸው ተሰቃየሁ እኔ እንደው ምን ማድረግ እንዳለብኝ ራሱ አላውቅም እንዳያስቡ ከዚህ በፊት የሰራው ናት እንዳለ ቆርቆሮ ላይ ፈሪ ነው መሰለኝ ሽንቱን ሸጥበት ቆርቆሮ መዶሻዬን ይሰኝ እንዴ እኔ እኮ ግራ ገባኝ እኮ እኔ አንተ ስለማዝ ነው ይኸው በቁሜ ቃዣለሁ በቃ ምን ላደርግላችሁ አልገባኝም በዚህ አይነት እኮ ክረምት ሲመጣ ጎረቤት ነው የሚጠለሉት ማለት ነው ምን ጎረቤት በቃ አልቻልኩም እንጂ ምንድነው ቀዳዳውን ጠብቀው ፕሌን ሲያልፍ ቆሎ ይሸጣሉ እንዴ ይሄን ሁሉ ቀዳዳ ተው እንጂ በእናትህ ስራ ብዬ አትርገመኝ ጥሩ አይደለም እትዬ ጥሩ አይደለም እንደዚህ ማድረጉ ተገቢ አይደለም እሺ እኔ ምን ላድርግሽ ከዚህ በኋላ ምን ማድረግ አለብኝ ያላችሁ እንዴ ፈልጋችሁት ነው ኮኮብ ሲዳራ በጣም ሳስቷል እኮ ቂጣ ሆኗል የሱቅ እንጀራ ሆኗል እኮ ቆርቆሮ እንደው እኔ ምን ማድረግ እንዳለብኝ ራሱ አላውቅም እኔ ጋር ትክክለኛው ሰው ጋር ነው የደወላችሁ እሺ 15 ቆርቆሮና 4 ሴራሚክ ገዝተህ ይጠብቀኝ ስመጣ ፋፋፋ አረግላችኋለሁ 15 ቆርቆሮና 4 ሴራሚክ አዎ 15 ቆርቆሮ በዚህ ኑሮ ድና 15 ቆርቆሮ ከየት ይመጣል እሱንም ለኔ ይተውት የሚገርም ፊክስድ የሆነ ቃል እዛ ሄደን እንገዛለን በእውነት ነው ዝም ብላችሁ ተነካከሩ ቶፕ ዌይ ማኑፋክቸሪንግ ፒኤልሲ የምንሰጣቸው አገልግሎቶች እጅግ ያማሩና ጥንካሬን የተጎናጸፉ ሴራሚክ ናቸው። በጅምላና በችርቻሮ በተመጣጣኝ ዋጋ እናስረክባለን። በዚህም አላበቃን። በሀገራችን ስመጥር የሆነው የድከም ፋብሪካ ምርቶች የሆነውን የተለያዩ የቆርቆሮ ምርቶች ይዘት በጥራት በብዛት በምትፈልጉት ውርድ ቁመት በታማኝነት የምናመርታቸው ምርቶቻችንን ኤጋ ታይልስ ዱከራ በተመጣጣኝ ዋጋ ደንበኞቻችንን ለማስደሰት በአዳዲስ ምርቶች መተናል። በፈለጉት ቀለም፣ ቁመት፣ ውርድ እናንተን ለማስደሰት በራችንን ክፍት አድርገናል። አድራሻ ቁጥር 1 ቦሌ አትላስ፣ ቁጥር 2 ዱከም ከታች ባስቀመጥነው ቁጥር ይደውሉ። ይመቻችሁ። ጋሽ ይሄን ሰረው እንዴት ነው ቁልፍ ውስጥ ይማሆዲና ሙሽት ቤት እያሮረ ያልሰማም እንዴ ምንድነው መሰለው ያላዋጣኩ ሽንት ቤት ቁልፍ አይሰጠውም ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ ያናንተ ዘር ማድሱ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለክሉት ነገርኩ እኮ ያላዋጣ ሽንት ቤት አይገባም እንደዚህ እንደዚህ እንጠጥ እያልኩ ገብቼ ለማራው ነው እኔን የሚከለክሉ ሞላው ከተከራየኮ ገና ተኛ ቀን እኮ ያን ወር እየተጸዳዳኛ ተቸገርኩ አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም በቃ አትገባም ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ እኔ ግን እከለከላለሁ በመጣው ቁጥር እንደውም ከዚህ በኋላ ልንገራችሁ በቀን ስንቴ ነው የምትገባው አንተ ከዚህ በኋላ ልንገራችሁ አይገርማችሁ ይዘረፍ አላወጣም አያገባኝ አረነዛ ማናፍሮ ፀጉር ቤት ነው የመጣሽው አረ ብራዘር ገነዝከኝ እኮ ያረ ገነዝከኝ ዝበል ምንድነው እንዴ ነሽ አንቺ የኔ ሙያ ነኝ የማውቀው ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል ለረመዳን አንተ ጋፍጥሬ ነው የምመለሰው ቆርጠኝ ይብላልና ሀሪፍ አርግሽ እኔ ጠበኝ መቻልኩ እና ምንድነው ምሳራ አንገቴ ነው አስርኩት ብለህ ነው አገልግል ነው የምትቆርጪው ምንድን ልቁረጥሽ ፌድ አድርገውሽ በጣም ለቶንዶስ ለራሱ ያስቸግራል ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ እኔ ጠበኝ መቻልኩ ብለህ ራስሽ ነሽ የምታደርጊው ራስሽ ነሽ ምሪ ምንድነው አሁን ማረግልሽ እስኪ ምንድነው ማረግልሽ ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ ምንድነው እጄን ማቆኔ ነኝ አንተ ነው ይሄ ምንድነው ይሄ ምንድነው ከርክም አላልኩም እኮ ፌድ ነው እኮ ያልኩህ ደግሞ በገላይ እንደር ይመጣል እንዴ
ምንድነው የምትለው? አረ በበጠረ ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆንስ ልጆች አባት ምንድነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት። እኔ መች አወኩኝ? ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ ለቀብሬ አቅርጽ ታውጣልኛለህ። አንደኛ እንዴ ምን ሆነህ ነው? ምንድነው የምትፈልገው ታዲያ? እንዴ ጸዴ ፀጉር ቤት ነው እንጂ አልኩት። እኔ እዚህ ጸዴ ፀጉር ቤት ናሽ ተነስ፣ እኔ ወስዳለሁ። ሌጀንድ የወንዶች የውበት ሳሎን የፀጉር ቁርጥ፣ የፀጉር ቀለም፣ ሻምፖ እና ኮንዲሽነር፣ የተለያዩ የፀጉር ስታይሎችን፣ የፊት ማስክ፣ ስቲም፣ ስክራፕ ትሪትመንት፣ የፀጉር ጥበት እንሰጣለን። በተጨማሪም ልጆት ወደኛ ይዘው ሲመጡ ምቹና ራሳቸውን እያዝናኑ የሚስተካከሉበት እንደና ተንከባክበው በሙሉ ደስታና ፈገግታ ያስረክቦታል። አድራሻ ፊጋ መብራቱ ጋር ተሻግሮ ንግድ ባንክ አጠገብ አሞር ካፌ 3ኛ ፎቅ እንገኛለን። ፈጥነው ይምጡ። ይመቻችሁ። ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ፣ ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለል። በቃ ቁማ ቀረ፣ አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያን ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። እኔ አፈልግ ባባቴ እኔ አፈልግ ባ እኔን ነጠፍ ይሄ ቆይሽ ከመጣለ ምንም ባይወሉኝ እኮ አባቴ እኮ ናቸው። ኧረ አይደሉም። ሰላም ያኔ ገና እኮ ልጅ ናቸው። ወርጠው እንኳን አላጠገቡ። ገና እኮ 80 ዓመታቸው እኮ ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው፣ ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያደርግልሃል? ኧረ ምን ያደርግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ፣ እጅህን ታጠብና እስኪ ለብለክ ነው እንዴ የምታጠበው? አዎ እንደው ካቲካሏ የለችም። በቃ አጣቢውን ከታች እና ያዙን የልጅን ክርስትና ወጣበታለሁ። እኔ እንደሱ ይሻላል። እስኪ ምግቡስ ምንድነው? ምግቡ ወደ ውጭ ነው፣ ውጭ ነው የምንወጣው፣ እዚህ የለም። አዎ አማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ። እዛ ነው የምንሄደው። አየር ጤና ላይ በጣፋጭ በርገር፣ ፒዛና ጁሶች ተወዳጅነትን ያተረፈው አልሞን በርገር ከወዳጆ ከቤተሰቡ እንዲሁም ከፍቅረኛው ጋር ቢመጡ እጅግ በሚያምረው የመመገቢያ ቦታችንና ቀልጣፋ መስተንግዷችን ተደስተው ይመለሳሉ። አድራሻ አየር ጤና ታክሲ ተራው ፊት ለፊት ያገኙናል። በተጨማሪም ከአብይ ጾም በኋላ ሜክሲኮ ደብረ ወርቅ ህንፃ ላይ ስራ እንጀምራለን። ይመቻችሁ። አረ እንደው በሚገርም ድግስ ወጣ። እንደዚህም ያለ የተናነቀ ጥሩ ነው አይደለ? በርገራው እንደው እኔን ገረማ ልጁ እያጣጣረ ነው አሉ። ሞተ እንዴ? ምን አለ አይደል? እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ? ይዞልሻል ነው ብርሽ ተጀርባ ያበረ ሻይ ቡና እንበላ፣ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ቤት ነች። ምን ሆነ ነው? እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው? ሊደደባት በቃ ምንድነው? ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አራህማን ረሂም ማሊክ የውሚዲን ኢያከናውደ ኢያከነስተይን ኢህዲና ሲራጠል ሙስተቂም ሲራጠል ለዚና አንተ አለይሂም ገይሩል መግዱቢ አለይሂም ወረዳሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ያገራት መብላት ብቻ። እኔ ሀብሲት ጥይቃጥቢ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ ተቸገርኩ። እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ልጅ ተቃጠልኩኝ። የመካ ፕሌን አመልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል የተረገመ። ቤት ይደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና እንዴት ዋልሽ? አረጋሽ ሰላም ነው? ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካኝ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት?
ምን ትሆናለሽ? እሺ ምን ሆነሽ ነበረ? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ? ከሱቅ። እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ከክራውደርሽ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? ማረታይን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለው። አረጋሽ ታይ እላፊ ቃል ለማጭ ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔ ማይኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩክ ስቴት የፈለግሽውን በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩክ ስቴት የፈለግሽውን ገዝቼ አኖርሻለሁ እናቴ ሙልቅቅ አርጌ ያለኝ ብራይል አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጅ በሬ ላይ ለማትቆይ ብዙ ይገርምሻል። ከዲስትሮ ተነስቼ ነው ዜሮ ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል። እና ያው ምን ጠፋ ወይና ስልኬን ወጋሁት። ወይኔ ስልኬን ተበላው እንዴ! ምንድነው እዛ 5 አይፎን ነው አድኝ የመጣው ምናምን አይደለም። ይሄ ፋይሉ ነው ፋይሉ የሚገርም ነው። ብታይ በዚህ ጠብቂኝ። እሺ መጣሁ ስለማያቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቂኝ። እሺ ጉሮሮም ብዬ ነው የምቀበለው እንዴ! ደስ አይነት ነገር አይመችም። भली 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 रहा भली साहोरे बाहुबली ወንድ ሆኖ ነው እዚህ ድረስ ተከተለኝ የመጣው። ወንድሜ ሴት የላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ ስልኩን ሙሰዱ ሲማም ብቻ አስተኝ። ምንድነው ሲሙ? ምን አለው? ሲሙ ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ። ምንድነው ደግሞ እሱ? ሳፋሪኮም ደብል ዳታ የተሰኘ ካምፓኒ አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል። ብርንም ሴፍ አድርገህ ተጨማሪ ዳታ ማግኘት ትችላለህ። ወንድሜ እሱን ልነግርህ እኮ ነው። እኔ እንደምነግርህ ነው። ያበደ ነው የምላይሽ ማለት በጣም ፈጣን ነው። ስልኳን ግን መልስልኝ። ሮጣ ላይ መረባሰት ነው። እሺ ቶ ድንጋይ